ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ሀባይብ? ሰላም ናችሁ ወይ? ደህና ናችሁ? አለን አልሐምዱሊላህ። ዛሬም እንደተለመደው አበባችንን እንሰራለን እና አብራችሁን ቆዩ ኢንሻአላህ። ዛሬ ደግሞ በዛሬ አነስ ባለው ሳይዝ ነው የመጣሁት ኢንሻአላህ። ለየት ባለ ነው ደግሞ ዛሬ የምንሰራው እና አብረን እንሰራለን ሀባይብ። አብራችሁን ቆዩ። አላህ ቢስሚላህ። እንዴት ናችሁ ሀባይብ? ደህና ናችሁ ወይ? ሰላም ናችሁ ወይ? ስራ ጤንነት እንዴት ይዟችኋል? የአረብ ሀገር ሙቀቱስ እንዴት እያደረጋችሁ ነው? በአላህ ሙቀት እንዴት ይዟችኋል? ዱባይ በጣም ነው የሚሞቀው፣ ወላሂ በጣም ነው የሚሞቀው። እናንተ ጋርስ እንዴት ነው? ሙቀት እየቻላችሁት ነው ወይ? በነገሩ እንችላለን እንጂ ግዴታ የት ይደረሳል? እሱ ያመጣውን አላህ ሱብሃነሁ ወተዓላ በቃችሁ ብሎ ለሀገራችን እስከሚያበቃን ድረስ ያው መታገስ ነው፣ መቻል ነው። እንግዲህ እንደዛ ነው ሀባይብ። ኢንሻአላህ አላህ ያቅልልልን፣ አላህ ያቅልልልን። ወላሂ የሚከብድ ይመስለኛል በዚህ አመት። አላህ ያቅልልን። እሱ ነው የከበደን የሚያቀል ስነውና አላህ ያቅልልልን፣ አላህ ይከፍፍልን እላችኋለሁ። አላህ ሱብሃነሁ ወተዓላ ሁሌ እንደምለው ለሰው ልጅ በሙሉ አላህ ሐሳቡን ያሳካለትና ያሰበበት ቦታ ያድርሰው። አላህ ከሰው ቤት ትዕዛዝ ወላሂ እንደው ያኔ አልሐምዱሊላህ እምላችሁ እኛ ያለንበትን ቦታ ያላየ እኛ ያለንበትን ቦታ የሚመኝ ብዙ አለ በሚለው ነው እንጂ የሰው ቤት ከባድ ነው ሀቂቀተን ማለት ነው። ግን ደግሞ አንዳንዴ ማየት ያለብን ከበታቻችን ያለውን ነው፣ ከበላይ ያለውን ሳይሆን ከበታቻችን ያለውን ነው ማየት ያለብን ማለት ነው። ምክንያቱም ከበላይ ያለውን ስናይ ነው የኛ ህይወት ራሱ ቀለል የሚልልን ፈጣሪያችንን የምናመሰግነው ማለት ነው። ከበላይ ሁሌ ከበላይ ያለውን ካየን ያኔ ጥሩ አይመጣም። ስለዚህ አልሐምዱሊላህ እንላለን እንጂ የአረብ ሀገር ህይወት በጣም ከባድ ነው ወላሂ። ያው የባሰም አለ በሚለው ነው እንጂ ከባድ ነው። ከባድ ደግሞ ከሚያደርገው ነገር ሙቀቱ ነው። ሙቀቱ በጣም ነው ያስመረረኝ በዚህ አመት ወላሂ። ለኸይር ያርግልኝ። እንደዛ ነው እላችኋለሁ ሀባይብ። አላህ ሀሳባችንን ያሳካልንና በሰላም ለሀገራችን ያብቃን እላችኋለሁ ሀባይብ። እና ምን እላችሁ ነው ደግሞ ሌላ እላችሁ የፈለኩት ነገር በሰሞኑ ቲክቶክም ላይ ዩቲዩብም ላይ ማለት ነው የሚዘዋወረው ቪዲዮ ማለት ነው። ወላሂ እንደው እኔ በጣም ገረመኝ። እንደው እኛ የመዳም ቅመሞች ማለት ነው እንደው ስራ የለንም እንዴ ነው ያልኩት እኔ ለራሴ ማለት ነው። ወላሂ ስራ የለብንም ወይ ሀሳብ የለብንም ወይ? ወላሂ እኔ ሁላችንም ሳንሆን አብዛኛው የሚባለው ማለት ነው በሰው ህይወት እኮ ነው የተጠመድነው። በሰው ህይወት ነው ተጠምደን ያለ ነው ማለት ነው። ወላሂ ሀባይ እንዴ ምን ሆነን ነው ሳይ ዩቲዩብ ሁሉ እንዳለ በሙሉ ዩቲዩብ ገባበት እንዳለ የሚያወራው ስለሷ ነው። ማናት ስሟ? ጃኒ ነው ጃኒ
ስለሷ ነው። አገባች፣ አረገዘች፣ ወለደች፣ ተጣላች። ላኢላሀ ኢለላህ ሙሐመድ ረሱሉላህ። ምን ሆነን ነው እንደው እዚህ ድረስ የሰው ታሪክ የሰው ህይወት ያሳሰበን? ወላሂ ያ ጀማ፣ ኧረ ተው 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 ተው፣ ወላሂ ተው እንጂ። ፖስት እንደው የሚፖስተው የእሷ ነው፣ እንዳለ የሚፖስተው የእሷ ነው። አገባች ተባለ፣ ተጣላች መጀመሪያ ነው እንጂ መጀመሪያ ተጣላች ከፍቅረኛዋ ጋር ተባለ አይደል እንዴ? ከዛ ደግሞ ቆየት ብላ ደግሞ አገባች፣ ልታገባ ነው ተባለ ደግሞ። ምን ጉር ነን? ኧረ ወላሂ እንደው ምን ጉር ነን እኛ። ቆይ የሚያሳስበን ነገር የለም እንዴ? ወላሂ ሀቂቃ እኔ በጣም የገረመኝ ይሄ ነው። እኔ መቼም ስለራሴ ህይወት ስለራሴ ታሪክ ስነግራችሁ አይደለም ስለ ሰው ታሪክ ላስብና ልጨነቅ ይቅርና እኔ የራሴ ህይወት ራሱ አስቤ ልጨርሰው አልቻልኩም። የራሴ ትንሽ ቀለል ሲል የቤተሰብ ሀሳብ ይመጣብኛል። የቤተሰብ ቀለል አለ ሲል የልጅ ሀሳብ ይመጣብኛል። እንዴ እኔ ከአንዱ ወደ አንዱ እየተሸጋገርኩኝ ሀሳቤ ጭንቅላቴ ቢዚ ሆኗል። አንዳንድ ደግሞ የመዳን ቅመሞች ማሻአላህ ምንም ሀሳብ የሌለባቸው ይመስል የሚያወሩት ስለ ሰው፣ የሚጨነቁላት ስለ ሴትዮ። ተጣላች ተባለ፣ ወይኔ ተባለ። ልታገባ ነው ደግሞ ልልልል ደግሞ ተመልሰው ልልልልል አሉ። እንዴ ደግሞ እሱም አልበቃም ደግሞ ዱባይ መጣች አሉ። ደግሞ በሰሞኑ ደግሞ እንደው ወላሂ ያ ጀማ አንዳንዴ ማለት ነው የምንደግፈውን እና የምንታቸውን ሰው ማወቅ አለብን። እንደው እንደኔ ማለት ነው ወላሂ እኔ ይቅርታ አድርጉልኝና ማለት ነው መቼም ይሄን ቪዲዮ የምታዩ ተወሰነ ሰው ሊያዩ ይችላል። ይሄን ቪዲዮ ሀቂቀተን ማለት ነው እኔ ይቅርታ አድርጉልኝ፣ ግን የምንደግፈውን ሰው ለይተን ማወቅ አለብን ባይለኝ ነው እንደ ሰው። እንደው ሙስሊሞቹ ብቻ እኮ አይደሉም፣ አሁን ክርስቲያኖችም እኮ ይላሉ ከ80 በፊት ከጋብቻ በፊት ግንኙነት ጥሩ አይደለም ሐራም ነው የሚሉት። እነዚህ ሰዎች እኮ አሁን ታዋቂ ናቸው እንጂ ታዋቂ ተብለው እንደው ታዋቂ ስለሆኑ ነው እንጂ የሚሰሩት ስራ እኮ ሐራም ነው እኮ። ዚናም በአደባባይ እኮ ነው የሚያስፋፉት እነዚህ ሰዎች። ወላሂ እነዚህ የምናጨበጭብላቸው የምንደግፋቸው ሰዎች ምንድን ነው እያደረጉ ያሉት? ዚናን ነው በአደባባይ እያስፋፉ ያሉት። ከነዚህ ሰዎች ነገ የኛ ልጆች ምንድን ነው የሚማሩት? ሀቂቀተን አሁን ልጆቻችን አሁን ከጃኒና ከዚህ ከዶናይ አሁን እስኪ ምንድን ነው እስኪ ልጆቻችን የሚማሩት ነገር? ወላሂ እስኪ እንደው እናስተንትን ማለት ነው፣ እናስብ እስኪ ወደኛ አምጥተን ምንድን ነው የሚማሩት? ኦፍ ኮርስ እሱ ኸይር ስራ ሰርቷል፣ ግን ያ ኸይር ስራ ሲሰራ ማድነቅና ማጨብጨብ፣ ማገዝ፣ ማበረታታት አለብን። ላኪን ደግሞ በዛውም ደግሞ ተቃራኒ ስራ ሲሰራ ደግሞ አረ ይሄ ነገር አይሆንም፣ ማንም ይሁን ይስማም አይስማም፣ እኛ ለራሳችን ስንል ይሄ ነገር አይሆንም፣ ይሄ ነገር እኮ እንደዚህ ጥሩ አይደለም ማለት ያለብን እኛ ነን። ወንጀልም ሲሰራ ሆይ ያለ በርቱ ኸይር ነገርም ሲሰሩ በርቱ ካልን እኛም የዛ ወንጀል ተካፋይ ነው የምንሆነው። አባይ ወላሂ አሁን ሰዎች በቃ ዚና ነው በአደባባይ እያሳዩን ያሉት። ዚና በአደባባይ ላይ ይሳሳማሉ። አደባባይ ላይ ዘመታ ቤት ሲገቡ እናያለን። ሐላል እንኳን ያልሆነ ነገር ነው። እንደው ሐላል ቢሆኑ ተጋብተው ቢሆን ያ እንግዲህ አደባባይ ላይ ቢመጡም ሶሻል ሚዲያ ላይ ቢመጡም በቃ መብታቸው ነው ምናምን ብለን ልናልፈው እንችላለን። ግን እነዚህ ሰዎች አልተጋቡም። ወላሂ አሁን ትውልዱ ምንድን ነው የሚማረው? እኔ ሀቂቃ ለራሴም አይደለም ወላሂ ነገ የሚመጣ ትውልድ አሁን እነዚህ ሰዎች የሚያዩ ልጆች ምንድን ነው ወይስ ታዋቂ ስለሆኑ ለነሱ ሲሆን ሐላል ይሆናል? ያ ጀማ እኔ አልገባኝም ይሄ ነገር ማለት ነው። አንድ ነገር ከጋብቻ በፊት ዚና ነው ከተባለ
እነዚህ ሰዎች ታዋቂ ስለሆኑ ሐላል ይሆናሉ። ሐላል ይሆናሉ። ለምንድን ነው ይሄን ያህል እየደገፍናቸው ያለ ነው? ይሄን ያህል እያበረታታናቸው ያለ ነው? ለምንድን ነው? እኔ ምንም ይሄ ነገር ሊገባኝ አልቻለም። ወላሂ ለምንድን ነው እያበረታታናቸው ያለ ነው? ምን ሰራች? አሁን እሱስ እንደው ባለፈው እሺ እንደው ኸይር ሰርቷል። አንዳንድ ለመርጃ ድርጅቶች በቃ እኔ በዛ ነገር እኔ እሱን እደግፈዋለሁ። ወላሂ ያው ምንም ይሁን ምን እዛ ጋር ላሉ የቲሞች መሳኪኖች ያቅሙን አበርክቷል። እሷ ምን ሰርታ ነው? ጌም ስለተጫወተች አንድ አባ ሁለት አባ ምናምን እያለች ስላለች እንደው ወላሂ እኛ በተለይ ወላሂ የመዳም ቅመሞች እንደው የምንደግፈውን ሰው እንወቅ፣ ያኔ መብታችሁ ነው፣ ግን አስቡ። ወላሂ እኛ አሁን በዚህ ነገር ላይ እነሱ በሰሩት ወንጀል እኛም አንድ ላይክ በርቱ ምናምን እያልን የሆነ ነገር ኮሜንት ስንጽፍ እኛም የዛ ሀሳብ የዛ ወንጀል ተባባሪ ነን። ወደማይሆን ቦታ እንደውም እየወሰድናቸው ነው። እነዚህ ሰዎች እንዲመለሱ እንዲያስተካክሉ ወይም ደግሞ ወደ ሐላል እንዲገቡ ሳይሆን በቃ ያ ነገር ጥሩ እንደሆነ እያስተማርናቸው እየደገፍናቸው ነው ማለት ነው። ያ በዛ ደግሞ እኛም ነገ ጧት ተጠያቂ ነን ለእያንዳንዱ ላይክ ለእያንዳንዱ ኮሜንት። ስለዚህ ሀባይ የምንደግፈውን ሰው ለይተን እንወቅ። ወላሂ የምንደግፈውን ሰው ለይተን እንወቅ። አንድን ሰው ዝም ብለን እንደው ስለወደድነው ብቻ የሚሰራውን ነገር በል ማለት ተገቢ አይመስለኝም። ወላሂ እንዳለ ሲገባ ዩቲዩብ እንዳለ ይሄ ዩቲዩብማ ይሄ ሾርት ቪዲዮ ላይ እንዳለ እሷ ነች። ጃኒ ምን ተፈጥሮ ነው ማለት ይሄ ሲገባ ታገባ ነው ቀለበቱ መጥርሹ ተባለ። እኔ ግን ምንም ያየሁት ነገር የለም። ያየሁትም ቀለበት የለም። ያየሁትም የጋብቻ ቬሎ የለም። ቬሎ አልብሰዋት ማለት ወላሂ ቬሎ አልብሰው ማለት ነው። አዶናይን ካጠገብ አቁመው አቀነባብረው ምናምን ቆይኛ እነሱ አንዳንድ ሰዎች ማለት ነው ወላሂ የኛን ህይወት እንደው የሚኖሩልን ነው እንደሚመስላቸው፣ የእናንተን ህይወት ነው እንደሚኖሩላችሁ የሚመስላችሁ። እኔ ወላሂ ምንም አይገባኝም ማለት ነው። እነሱ እኮ ያ የራሳቸው ህይወት ነው በቃ እንደፈለጉ አድርገው ወደዚህ አድርገው ወደዛ አድርገው የሚኖሩበት እሱ የራሳቸው ህይወት ነው። እኛስ ከነሱ በላይ ተጨንቀን ጥብብ ምናምን ብለን ማለት ነው። ታውቃላችሁ እኮ ወይኔ ተደሰተች ስትደሰት የምንደሰት ሲያለቅሱ የምናለቅስ ሰዎች ባለፈው ቀደም ሲል የእነንትና ነበረ የነዛ እና ሩታና አብርሃም ነበሩ ህዝቡን እንደው ጭንቅላቱን ቢዚ አድርገውት የነበረው ማለት ነው። አሁን ደግሞ የነሱ ደግሞ ቀለል ሲል መጥቶ ደግሞ እነዚህ ማለት ነው። ከዛ ሳሁንም ተከትለን ጅው ብለን ሐራም ይሆን ሐላል ይሆን እኮ አንደ ነው። በቃ ታዋቂ ስለሆኑ ብቻ ያላ በርቱ እና እኔ የምላችሁ ሰዎችዬ በተለይ ደግሞ ሙስሊሞች ከሆናችሁ ማለት ነው የምትደግፉትን ሰው ለይታችሁ ወቁ። የእናንተ አንድ ማሻአላህ፣ የእናንተ አንድ በርቱ፣ የእናንተ አንድ ላይክ ነገ የውመል ቂያማ ያስጠይቃችኋል። ወላሂ ነገ የውመል ቂያማ ትጠየቁበታላችሁ። እነዚህ ሰዎች ምን ሰርተው ነው ምን አድርገው ነው ላይክ የሰጠኋቸው በምን ሰበብ ነው ብላችሁ ራሳችሁን ልትፈትሹና ራሳችሁን ልትጠይቁ ይገባል። ሀቂቀተን ማለት ነው። አንድ ሰው ዝም ብሎ የሚሰጠው ላይክ የሚሰጠው ያ ነገር ዝም ብሎ አይደለም፣ ዋጋ አለው። ስለዚህ እኔ የምላችሁ ነገር ቢኖር ላይክን ስታደርጉ ተጠንቅቃችሁ ይሄ ሰውዬ ምን ሰርቶ ነው፣ ሴትዮ ምን ሰርታ ነው፣ ምን ላይ ነው ኮሜንቴን ማስቀምጠው፣ ምን ላይ ነው ላይኬን ማስቀምጠው ብላችሁ
ራሳችሁን እንድትገመግሙ የተሻለ ነው እላለሁኝ። በተረፈ ይቅርታ አፉ በሉኝ። እንግዲህ መጥፎ ነገር ከተናገርኩ እኔ የራሴን አይዲያ ነው የሰጠሁትኝ። እኔ ምክንያቱም በጣም በቃ በሰሞኑ በጣም በዛ ሲበዛ ጊዜ ምን ተፈጥሮ ነው ምናምን ብዬ አንዳንድ ነገር እንትን እንደዚህ ነገር ነውና አሁን ደስ አይልም ማለት ነው። ደስ አይልም። እኛ ትልልቅ ሰዎች ነን፣ ማገናዘብ የምንችል ሰዎች ነን። እነዚህ ሰዎች ነገ ለልጆቻችን ነገ ለሀገሪቷ ምንድን ነው የሚያስተላልፉት ነገር ብለን ልናስብና ልንገመግም ይገባል ማለት ነው። ሀባይ ዝም ብለን ታዋቂ ስለሆኑ ብቻ ማጨብጨብ የለብንም። አጨበጨበው ጋር ሁሉ ማጨብጨብ የለብንም። ወላሂ እንዴ ጥሩ አይደለም፣ ጥሩ አይደለም። ወላሂ ነገ ያስጠይቀናል። ኮሜንት ምን ያህል የሰውን ህይወት እንደሚቀይር ማወቅ አለብን። መጥፎን ኮሜንት ከሆነ እንደዛው ነው። ጥሩም ከሆነ ደግሞ እነዚህ ሰዎች ወደማይሆን ነገር በቃ ያ ነገር እኮ ሐላል ነው መስሎ የሚሰማቸው በቃ እናንተ ወይ ስትሏቸው በቃ ይሄ ነገርማ ያለንበት ሁኔታ እኮ በቃ ጥሩ ነው ማለት ነው፣ ለህዝቡ ተመችቷል ማለት ነው ምናምን ብለው ከዛ ይቀጥላሉ ማለት ነው። ስለዚህ አንዳንዴ ለምናወግዛቸው የምናወግዛቸው ነገሮች ሊኖሩ ይገባል ለማለት ያክል ነው። ሁሉን ነገር መደገፍ፣ ሁሉን ነገር ትክክል ነው ማለት የለብንም። ወላሂ ትክክል ነው፣ ሁሉን ነገር ትክክል ነው ካልን ችግር አለ ማለት ነው። እኛ ጋር ችግር አለ ማለት ነው። እና እንደዛ ነው እላችኋለሁ ሀባይ። እንደኔ የፈለኩት ለራሳችን ህይወት እንኑር፣ ስለ ራሳችን እናስብ፣ ወላሂ ስለ ቤተሰቦቻችን እናስብ። ስለ ቤተሰቦቻችን ስናስብ ስለሚበሉት ስለሚጠጡት ብቻም አይደለም ሀቂቃ ማለት ነው። ሙስሊሞች ከሆናችሁ መቼስ ቤተሰቦቻችን የት ነው የሚውሉት? ምን ቦታ ላይ ናቸው? ሰላታቸውን በሰዓቱ ይሰግዳሉ ወይ? አቂዳቸውስ ምን ላይ ነው? ወላሂ እኛ አሁን ሰዎች ማለት ነው በተለይ እዚህ አሁን መዳም ቤት ያለን ሰዎች እንደው የራሳችን ሀሳብ አልቆ ነው እንዳን ስለሰው ሀሳብ የምናስበው ስለሰው የምንጨነቀው ወላሂ የራሳችን አልቆ ነው እንዴ? ጭራሽ አያልቅ። ቤተሰቦቻችን ምን ላይ ነው ያሉት? ሰላታቸውን አስተካክለው ይሰግዳሉ ወይ? እኛ እኮ ኃላፊነት አለብን። እነሱ ምንም አያውቁም፣ ምንም የሚያውቁት ነገር የለም። እኛሳ ወተናል፣ ከሀገር ወተናል፣ ትንሽ ነገር እናውቃለና ያንን ያወቅናትን ነገር ለቤተሰቦቻችን እናሳውቃለን ወይ? ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው ብለን ለቤተሰቦቻችን ያንን ነገር እናሳውቃለን ወይ? ወላሂ የራሳችን ላይ መስራት አለብን፣ ቤተሰቦቻችን ላይ መስራት አለብን። ገሌ ወሰደው፣ አመጣው፣ ተፋታ፣ ገባ፣ ረገዘ፣ ወለደ ከምንል ትንሽ ቀንሰን ማለት ነው ወደ ቤተሰቦቻችን ላይ ትኩረታችንን ብናደርግ። አሁን ወደኛ ወደዚህ ወደ ወሎ አሁን ምን እንደሚያደርጉ የት እንደሚውሉ ምን እንደሚሰሩ አብዛኞቻችን ጠንቅቀን እናውቃለን። ስለዚህ ቤተሰቦቻችንን ከዛ ነገር ለማውጣት ሽርክ ላይ ከሆኑ ከሽርክ ለማውጣት መጣር አለብን። ወላሂ ሙሽ የሚበሉት የሚጠጡት የቡና መግዣ መላክ ብቻውን በቂ አይደለም። ምን ላይ ናቸው ያሉት? አህዋላቸው ምንድን ነው? ከማን ጋር ናቸው ያሉት? አቂዳቸውስ ምንድን ነው? የተስተካከለ ነው ወይ ብለን ራሳችንን ልንጠይቅ፣ ቤተሰቦቻችን ያሉበትን ሁኔታ ልናውቅና ልንጠይቅ ልናረጋግጥ ይገባናል። በጥቅሉ ወላሂ ይሄ ቀልድ አይደለም። እቺ ዱንያ ቀልድ አይደለችም። ርዝቃችንን መፈለግ ግድ እንደሆነብን ሁሉ ዲናችንንም መማር ዲናችንንም ለማያውቅ ማሳወቅ እሱም ደግሞ ግዴታ አለብን። ወላሂ እኛ ለቀልድ ለዋዛ ለፈዛዛ አይደለም ወደዚህ ዱንያ አላህ Subhanahu Wa Ta'ala ሲያመጣን
ዝም ብለን እንደዚህ ተጫውተንና ተቃልደን ቀልደን እንደዚህ በዋዛ ፈዛዛ በልተን ጠጥተን ልንሄድ አይደለም ወደዚህ ዱንያ የመጣ ነው። ወላሂ ሙስሊሞች ልናስተነትን ይገባናል። የመጣንበትን ዓላማ ልናውቅ ይገባል። ወላሂ የምንሰራው ሐላል መሆኑን ብቻ አይደለም ማየት ያለብን፣ የምናየው ነገርስ፣ ኮሜንት የምንሰጥበት ነገርስ ትክክል ነው ወይ? ነገ ያስጠይቀንም ወይ ብለን ራሳችንን መገምገም አለብን እላለሁኝ። በተረፈ በሉኝ እንደዛ ነው። የእህትነት ምክሬን ነው የመከርኳችሁ እላችኋለሁ። አሁን ወደ አባችን ስንመለስ እንደዚህ አድርገናል፣ ሰርተናል። ተከታትላችኋል ብዬ አስባለሁኝ እና እዚች አድርገን ለማንኛውም አላህ ሱብሓነሁ ወተዓላ ነገሮችን ያግራልን፣ ነገሮችን ያስተካክልልን። ወላሂ እሱ ሲያስተካክለው ነው ምንም ነገር ቢሆን ማለት ነው። እሱ ሲያስተካክለው ነው ሀቂቀተን ማለት ነው። እሱ ሲያስተካክልልን፣ እሱ ሲያገራልን፣ እሱ ሲያቀልልን ነውና አላህ ሱብሓነሁ ወተዓላ ነገሮችን ያስተካክልልን፣ ያሳምርልን እላችኋለሁ። አባይ ቀልቢ እንደዛ ነው። አላህ ሱብሓነሁ ወተዓላ ዱንያ አኺራችንን ያሳምርልን እላችኋለሁ። ሀባይብ እንደዛ ነው ያለው ነገር። ጭቷ ስለዘለቀች ቆይ ጭቷን ላጥፋት። እዚህ ጋር ጭቷ ዘልቃብኛለች፣ የት እንደሆነ ባላውቅም እንደዛ ነው። ታምራባ ሰርተናል ማለት ነው። ሀባይ አመሰግናለሁኝ አብራችሁ ስለቆያችሁ እጅግ በጣም ነው የማመሰግነው።